አያጥል ሰው አይደለም እኮ ጓደኛ መስሎ እኮ ነው ካደ ጫበሉ እቺ ደግሞ ምን ያረገኘን ያወቅሽ ጫበሉ ብቻ ዳኛ በደንብ ጉዳቴን ማየት አለበት በእውነት አሁን እንግዲህ ጉዳቴ በደንብ ምን ነገር መሰማት ያለበት ነገር ነው እንዴት ነው ሰው ጆሮ አይሰማም ተብሎ እንደዚህ መቀለጃ የሚሆን ከሰማ ያበለጠ ነገር ያስቀንስባል አሁን ያረከው ነገር ደና ነገር ጣፈሽ ከውርቶናች ያለስልቅስ ሁላችሁም እንግዲህ እዚህ ስንገናኝ ምንድነው የቆጠርኳችሁ ዝቦታ ላይ በዳይም ተበዳይም ተገንታችሁ በደላችሁን ልታስረዱ ታኝታችሁ የት ነው ምን ተኛኛ መጠናደ ይጨርስ እስኪ ዝም በመልከት ነገር ባለቤታችሁን ሚስቶቻችሁን ይዛችሁ ነው አይደል? አዎ ይዘን የመጣው። ስለዚህ አለች ከማን ጀምራለሁ? እስቲ እንደው ምንድነው የተበደልከው ነገር ምንድነው? የበደለ ነገርስ ምንድነው? ምን ያልበደለኝ ነገር አለ? አያታዲየ እንግዲህ አረ እኔ አልገደልኩትም በአካል እያየኸው አይደል እንዴ? አረውላችሁ እንግዲህ አባቶቼ ማለት ናችሁ እንግዲህ ብዙ ጉዳይ እንዳለባችሁ እናውቃለን። ተኛ የባሰ ተኛ ጨከን ያለ ነገር ባህር አቋርጣችሁ እንደምታስታርቁ ሰምተናል እና እሱን ጉዳይም ተታችሁ ነው አሉ ዛሬ መጣችሁና እኔ እውነቴን ነው ተበድያለሁ በጣም ነው ያስመሰለ አውቆ አረ ነውር ነው ይሄ አሁን አያታድ እኔ አሁን እኔ ያልኩትኝ እንግዲህ ሚስቱም አለች እንግዲህ እየሰማች ነው እኔ ቁመህ ቀረህ እድሜህ መሄደ ስታረጅ የሚጦርህ ልጅ ውለድ አልኩትኝ አሁንም እየሰደበኝ ማለት ውለዱ ነው ያልኩኝ ውለዱ ነው ያልኩኝ ውለዱ እንጂ እኔ ሌላ ምን አልኩኝ እሱ ምን አለ ይወለ ወዳጅ እኮ ነው አዎ ሌላ ሰው ወዳጅ ባለቤትን ፈልጓት እኮ ነው እናንተ እሺ ቁጭ በል እዚህ አርስ አልተግባብቶም ነው ነገሩ ያለም አልተግባብ ገለበጥ እስቲ አያበለጠስ ምንድነው በደልህ እስቲ አሰማውም ወዳጅ ሲለኝ ባለቤቴን ሲፈልጋት አውቆ ሙሉ ሲስተሙ ማለት ነው በከተማ ቋንቋ ተናገርኩ እሱ ባለቤቴን ሲፈልጋት ሌላ ወዳጅ አለ እንግዲህ አሁን በፊታችሁ ራሱ እንደዚህ እየተሳደበ ነው አሁን እኔ መሰለሽ ሚስት ቁጭ ብሎ እንዴት ሌላ ይወደድ ይሎታል ምን አልሽ እኔ መሰለሽ ወርቅ ሆነሽ ሚስት ቁጭ ብሎ እንዴት የርሶ ሚስት ሃይ አንቺ ደግሞ ዝም በይ ሚስቱ ነሽ የሰማን ተየትም እየሰበሰበ ያሰድብኛል እኔን ጨምሮ እሺ ዋናው ነገር እናንተን ለማስታረቅ ነው እዚህ የተገኘው አያበለጠ ይኸውልህ በእውነቱ በጣም እኔ ተናድጃለሁ እውነቴን ነው እናንተ ምን ዕውቀት አለው እሱ ታረቃላችሁ ብዬ ነው እዚህ ድረስ የመጣው ምንድነው አሁን የሚያጣላ ነገር አይደለም አንቺ አሁን ተርታቸው ትንሽ አንቺ ትሰሚያለሽ እና ለምንድነው ይኸውልህ እዚህ ላይ አያጥልዬ ልክ ናቸው ብዙ ጊዜ ጎረቤቶች ናቸው መልካም ሰው ናቸው ይያሉ ተበዳይ ናቸው እሱ አሁን እንደምሰማው እሱ ስለማይሰማ ገልብጦ ስለሚሰማው ሌላ ነገር ያለው ነው የሚመስለው ወይ ንግግር ነው የሚገለብጥ ሌላ ነገር የሚገለብጣል እኔ ምንም አይገለብጠው ነገር አለ ምንድነው ያለች እሷ ራሱ አይገልብጡ አያጥላ አይገልብጡ ነው ወሬ አይገልብጡ ያዳምጡ እና ያዳመጡ አይደለም ራሱ እየሰማው መዝገብልኝ ጣፍ ደና ነገር ነው መጣ በቃ ጠባችሁን እኔ አበርደዋለሁ በቃ እንኳን የእናንተን ጠብ ይቅርና ኢራንና ዩክሬን ተጣሉ አሁን ሰሞኑ ሰምታችሁ ይሆናል እንሰማለን በሬዲዮ ጁላይ 27 የነበረው ኃይል ማለት ነው ጁላይ 27 እሱ ዋናው ጣፊ ነው ጁላይ 27 የነበረው ምን ተባለ እባክህ አያታዲየ ያላንተ አይሆንም ልንጋደል ነው ልንቧጨቅ ነው በቃ እንትን ከተማችን በጋመድ ሊሆን ነው ሰላል እነሱ ዘልዬ ታዲያለው መጀመሪያ ታዲያለው ይራል ታርቀንና እንደማልከሳው እንደው ጎራ አያልቅም መቼም ይስሙኝማ ኋላ ኢራን የተማረ ሰው ሰማይ ምሳሌ እንዲሆናችሁ ነው ለእናንተ ጥብ ምሳሌ እንዲሆን ነው እንድትታረቁ ብዬ እሺ ኋላ እየዘለልኩ ሰድልህ ኢራን ሰድልህ እየሰገርኩ ሰገር በቅሏለች በሷ እንዲ እየሰገርኩ የት ደርሳለሁ ኢራን ከተማ ዋናው ደሴት ነው ጣፊም ነበር ጎበዝ አላለ እንዴት ነው ነገሩ ኢራን ምን ከፍቶሽ ነው ዩክሬንስ ምን ከፍቶሽ ነው ምን ያጣላችሁ ምን ሰጥቶሽ ነው ሰጠይቅልህ ለካ በምን ተጣልተዋል ልጅ ወይ ተጣል አትጣሉ እስቲ እንደው ይሄ ነው እኮ በጀርኩበት ገንዘብ ሰጥቷት ይሆናል ምን ሰጥቶሽ ነው እሺ ለካ ዩክሬን እንትን ወስዳባታል ዩክሬን እንትን ወስዳ እሳት አቃጥላባት ሰፌድ በእውነት ልሙትልህ አንበሰፌድ ተጣልተው አዎ በሰኔል በመቀበሬው
ያሳዝናል። መነፈሻ ሰፊር እኮ ሰኔል ገበኝ እኮ ገርመኝ እኮ ነው ሰው ሲሞት። አዎ ማለት ምንድነው ጠው ስለ በሰፊር ነው። ሰፊት ወስዳ ኢራን የዩክሬንን ሰፊር ወስዳ አቃጥላባት በዛ ተጣልተው ነው በመገነጆ። አዎ ኋላ ያንን እንደገና ሰፊር ተዚህ የኔ ሚስት ባለሙያ ናት ያንሰፍታ ላኪ ብዬ ሰፊር ያስፈጀ እንዲሁ አባብጄ ኢራንን እንች ብዬ ለዩክሬንም አትጣሉ ብዬ ያን ሰፊር ሰጣቸው። 10 ሰፊር ያካፈልኳቸው 10 አዎ ተጣሉ። የሱም ጆሮ እንዴ የለም ኋላ ሁለቶችም አሁን ይናፈሳሉ። እዛና እዛው ነው ይናፈሳሉ። ዶጋመን ይሆናሉ። አሁንም ያው ጠዋ አልበረደም ለማለት ነው። መዝግቦ እንደኔና እንዳያበለጠጠ አዎ አልታረቅም። አንድ ጊዜ ደግሞ ግብጥ ደግሞ ምን ሆነችልህ? ግብጥ ደግሞ እንዲሁ አመል የላትም። የሴፕቴምበሩ ነው ይሄ አሁን የግብጡ የሴፕቴምበሩ የሴፕቴምበሩ ጣፊ ነው። ጎበዝ ጣፊ ነው ያለ እና ግብጥ ደግሞ ማለችልህ መቼም ተንኮለኛ ናት። ኢትዮጵያን ታልወጋሁ ብላ ትነሳለህ። እኛ ነገር እኛ እያለን ተልኳላት አባይ ሲገድል አባይ እኛ ተገድቦ የለ አሁን አባይ ግድ እኮ አያበለጠ ሚስማ ጆሮውን ይኮርኩረው ጆሮውን ይኮርኩረው አይሰማ የታሪክ መስማት አለ። እኔ እነግረዋለሁ በምልክት ሰምቻለሁ። ተልኳላት እኮ አሁን እናንተ ተነስቼ እኮ ነው ሁሉ ወሬ መቼም አስታራቂ ነው የሚለው ኃይላቸው ስለሚመሳሰላል እንታረቃለን ቀስ ብለን አምን ያለው እኔ እኮ በሰድበኝ ማናደኝ ወሬ ልጨርሰው እንዴት ወሬ የሚያቆርጥ ግብጥ እኛን አባይን ገድበነው የለ ጆሮ ስለማይሰማ አባይን ገድበነው የለኛ እኮ እንደዚህ አይነት ወሬ እኮ አላቋርጥም ብዬ እኮ ነው እንታረቃለን በኋላ ያሉት ኋላ እንዴት ነው አጃታዲ እነ ኢትዮጵያ ሀገራችሁ አባይን ገድበው ራብ ሊገሉን ነው ወይ? ራብ እኮ ልናልቅ ነው። እንደውም አሁን ገና መገደብ ስታስቡ እኛ እያፋሸክን ነው እያልን ነው አሉ እነሱ ወይ ጉድ። ኋላ ኢትዮጵያ ደግሞ መቼም እኛ መቼስ አይበገር አይደል መገደብ አለብን አለ የኛ መንግስት። አሁን የኛን ወንዝ የኛ ነው። አዎ ራበኝ እንታረቅና እንሂድ በቃ እንግዲህ ቆይ አንጀል ጨርሰው ወሬ ማብዛት እኮ ነው እኔንም አስጨርሰኝም እኮ ዝም ስላልኩ አያዘ ግባበር ሊያደልኝ እኮ ቆይ ኃይለ ሥላሴ ነበሩ የዛኔ እኔ ግብጥና ኢትዮጵያ ሲታረቁ ኃይለ ሥላሴ እንትን ጃንሆይ ነበሩ። ጃንሆይ ሂድና እንትን እንደው ንገራቸው ጨርሰን አንገድበው ምንድን ነው የጣፈው እዚህ አግናት በኋላ እነግርሃለሁ። የሰው እየቀለለ ደህና ነገር ነው መጣብ ዙሩ ወገና እንዳላ ወገና ቶንች የቁጣፊ እኮ ነው እንዴት ጥጋበኛ ጣፊ ደግሞ ጥጋበኛ ጣፊ እንዴት የምታመጣብህ ቆይ ህግ ቦታ ነው። ሌላ ነገር እንትን አይያበልጥ። እሺ ህግ ቦታ ነው በል አላለህ እሺ ተትልክ አለበልጥ ኃይለ ሥላሴ ናቸው ሊገድቡ አስበው የለ ያሁኑን እኮ እንዳይመስልህ ለአሁን አይደለም የታቸም ነው የድሮ ነው 80 ዓመት ሴፕቴምበር አልኩህ እኮ የሴፕቴምበሩ ፋይል አፍ የነበረ ቆይ ዳኛ ራበው ህዝብ ጉቦ ሰጥቶህ ነው እሱን ብቻ የምታወራው እኔን አታወራኝ ወደኔ አትዞር አይሰማም ተብዬ እያወራህ ነው እኮ መድሎ እኮ ኋላ ግብጥ ራበኛ አለች አፋሸከኝ እንዴት ነው ስትለኝ በእውነት አዎ እኔ ጋር ደግሞ መጣላት ፈለገች። አይ ኋላ እኔ ሄድኩልህና እኔ ታደሰ መቼም ጀግና ይበቃዋል። እኔ ብቻ አውረኝ አዎ ኋላ ሄድኩልህና አባይን ሂጅ በእግሬ አድርጌ እንዲህ ስቆምበት ቀጣለ አባይ ስትሄድበት ቆሜ እግሬ ወንዙ መሀል እንዲህ ቆምኩ በአንድ እግሬ ቆምኩና ገደብኩት። ጎበዝ ሯጭ በጥፍሬ ይሄዳል። በዚህ ተጠቀሙ ብዬ በጥፍሬ የሚሄደውን ይጠቀሙ ብዬ በዛ ይጠቀማሉ። ባንተ ተጠቋቋሙብህ ስትሮጥ አያታድ እንደው ለፋ ቢልህ እኮ ነው እርሶ ተጠቋቋሙ። የታሪኬን ባወራው ተጠቋቋሙ አለ ሲሮጥ አያበለጠ እርሶ ዝም ብሎ እኔ ታሪኬን ብጨርሰው ምን አለበት? ደደኛ ሯጭ ነህ። ገርሞኝ እኮ ቀጥል ምን የመሰለ ታሪክ በእውነት እንዴት ነው
እንዲኮ ነው እድሜ ልክ በድሩም በሰንበቴው በቆቡም ባከታውም እኮ ዝም ብለው ይስሙ አጃበለጠ ዝም ብለው ይስሙ ታሪክ ዝም ብሎ እንጂ አይበተንም በጀወተው አረሳ ማስታወሳለሁ ያንን ቆሜበት የለ ወንዙን ቆሜበታለሁ ያ ሞጨ ትንሽ ይፈሳል በእግሬ በማል ይፈሳል በዛው ፊት ባለጌ ነው በጣም ኋላ እንዴት ነው አሁንስ እንዴት ነው ሲሉ ግብጥ እንዲያለ ህዝቡ ተነሳብኝ አያመጥ በእኔ ላይ ገደበብን ወንዙን በእግሩ ያዘብን ብለው እሺ ከዛ በኋላ ያን በእግሬ ይዤው የለ መድቤ ወሳ ነው የሚፈስ ወንዙ አዎ እግርም ትልቅ እኮ ነው አዎ ትልቅ ነው ጫርጌ ገደብኩት ተንጫጫች ግብጥ እናቴ መልእክት በመልእክት እዛ ሴፕቴምበር ላይ ይሄ ሆነ ማለት ኦክቶበር ላይ ደግሞ እነሱ አመጹ ይገርማል በጣም ይሄ የ1863 ዓመተ ምህረት ነው የታሪክ ምን ነግርታ ኋላልህ እኛ ተወልደንም እኮ ተወልደናል እኛ እኔ ያልኩ እናንተ ያበለጠ አልተወልዳችሁ ተወልደናል እናታችሁ ጠይቁ ኋላ እንደዛ ሆነልህና ግብጥ አመጠች ማመጡ ተነሳ በእኔ ላይ ያያታዲ ያን ገድቤባቸው ለበግሬ ምን ይብሉ ከገደልክባቸው ምን ይብሉ በቃ አራበራም ሆነ ትንሽ አሳዘኑኝ አየ ሞሳ አውራጣቴን እንዲህ ከፈት ታረኳት አረክ ያሳዝኑኝ ድርቅ በድርቁ ነው አንጀት ተቆረጠ አንድ አመት ሞልቶኛል ልበር አንድ አመት ተራቧል አዎ ቁመው አውለ ገድቤው አንድ አመት ተራቡ እንግዲህ ወይ ታምር ያልቁ ነው አልኩልህና አውራጣቴን በዲግ ግሳረጋት ትንሽ ጭል እያለ ሄደ ኋላ በቆሎም እንትን ይሄ ማሽላ ምንም እንትን ይሄ ስንዴም ማምረት ጀመሩ በዛች ከኦክቶበር እስከ ዲሴምበር ባለው ማለት ነው እስከ ዲሴምበር ባለው ኋላ ቀጠልኩና ያና ቆየሁት አሁንም አውራጣቴን እንዲ ወዲ ላይ አርጌ ስንት አመት ቆየው 15 አመት ያስጨበጭባል አንዴ ሞራ ያስጨበጭባል 15 አመት አውራጣቴን ብቻ ለቅቄ እንዴት ጭል እያረኩ አባይል ግብጥ ሰደው ነበር ታምናላችሁ እኔ አምናለሁ አንተ ታምናለህ ስለማሰማ ታምናለህ ኋላ ምን ሆነልህ እንደገና በ19 ስንት ነበር እስታውን ሰማን ቆይ አይደለም ያታዲ እስታውን ሰማን እንግዲህ ዋናው የተሰበሰብንበት ቁም ነገር የኔና ያያበለጠን ችግር ለመፍታት ከዛችሁ እኮ ይመሳሰላል እኛም እኮ ይመሳሰላል ብለን ታሪኩን አዳመጠን በደንብ አዳመጠን ስለዚህ አሁን ደግሞ መሆን ያለበት ወደኛ መጥቶ እኮ እኛን ሰላማን እንትን ነው አያጥለያ አቤት ይመጣበት እኮ ከስር ተመሰረቱ ታልተነሱ አንድ ነገር ለማስታረቅ እኮ ይሄ ምሳሌ እኮ ነው ሰውን እንደማስታርቅ እኮ ነው ኋላ ያቺ ግብጥ ተንጫጫ ይራባቸው አፋሸኩ ያችን አውራጣቴን ነቅየላቸው የለ ደግሞ አሁንም አፋሸኩ ራባቸው እሺ ራብ ተነሳ በአገራቸው ግብጥ ላይ ቀጠልኩና ትንሽ ጣቷን ጭላጣቴን በደጋረኳት እቺ ሙንጭቅላይት አዎ እሺ ኋላ የዛኔ ትንሽ እንደው መቼም ወንዙም ሞላ አለላቸው አየ ኋላ በዛም አሁንም ያንን ማላጠገባቸው መዝቡ እየበዛ ሲሄድ አላጠገባቸውም እኔም ደከመኝ 15 አመት ሙሉ ዛ ወንዝ ቆሜ ሩቅ ነው አዎ ኋላ አንድ ግሬም በዲብ ግሳረግልህ ግብጥ የምትባልን ሀገር እንዳለ አባይ ገድ በአንድ ግሬ ገደብኩት አንድ ግሬ እንዳለ ነው አንድ ግሬም በዲብ ግሳረግልህ ግብጥን አንስቶ የት ይወስዳታል ስፔን እንትን የተነበር ወሰዳት ስፔን ወስዶ ቅልቅል ይገርማል በጣም አጨብጭብ ታሪካለሁ በቃ ተዚህ ታምር ኋላ ያንን ግብጥ አንድ ግሬን አንስቼው የለ በአንድ ግሬ ደግሞ እንደገና 15 አመት ደግሞ ቃቃዋቸዋ በአንድ ግሬ አባይን ገድቤ እንዲህ አይነት ቀዳዳ ነው ያያያል ኋላ ያ ሲሆንልህ ግብጥ መንግስት እባክህ ሀጃታዲ ልቀቅልን እኛም እንብላ በልተን እንደር በዚያ ላይ ደግሞ አንድ ግሬ ብዙ ውድመት አስከትሎብናል አንድ ግሬን አንስተ ሁለተኛ ግሬን ተነሳ ግን አንችለውም ስለዚህ ቀስ እያልክ ልቀቅልን ሲሉኝ ቀስ እያልኩ ሁሉንም ለቀቅኩት አሁን መጨረሻ እንደውም አሁን ስለቀው እንትን የተፈጠረ የዛኔ በለቀቅኩት ወንዝ ነው ይሄ ፒራሚዱ
አሸዋውን ወስዶ ፒራሚድ ሰራው። አየህ በእውነት የኔ ወንዝ ወለለው ኦክቶበር 31 ማለት ነው። እሱ ኦክቶበር 31 እና ምንድነው ከዚህ ሐሳብ ተነስታችሁ እናንተ አሁን መታረቅ አለባችሁ። ጠብ ጥሩ አይደለም፣ ለሰው ሰው ማዘን አለበት የሚለውን ትምህርት እንዲሆናችሁ ብዬ ነው። ትልቅ ትምህርት ነው። እስቲ አሁን እንግዲህ እስቲ አንቺ እስቲ ተናገር የጠባቸው ምን እስቲ እሳቸው አይናገሩም ተናግሮታል እኮ አያጥሌ እኮ ተናግሮታል። እሱ ልክ ነው። እሱ ነው የተበደለው ነው የተበደለ እሱ ነው። አዎ እኔ ስለተበደለ እኮ ትዝ ይለኛል በአንድ ወቅት አሜሪካ እንግሊዝን ታወገዋለች። ዝም ብላ ተነስታ ከሜዳ ተነስታ ትዝ ይለኛል እንዲያ ደህና ብዙም አልለመድናቸውም ነበር። የመጀመሪያ ግጭታቸው ነበር። እባክህና ተብዬ ኢትዮጵያ ማን ይመረጣል? እኔ ጎበዝ አየህ ታረቁ ሊበራረሱ ነው ስባል እኔ እሄድላለሁ አሜሪካን ከች አያበለጠ ዛሬ ጆሮን መሰጠኝ። ከዛ በኋላ አሜሪካና እንግሊዝ ሲጣሉ በመሃል ገብቼ ተው አንተም ተው አንቺም ተው አንተም ተው አንቺም ተው ተው ብዬ አስተውተውኳቸው። ሁሎችም ሚሳኤልና ጀት ምንድን ነበር ጦር መሳሪያ ያነሱ። አንደኛው ሚሳኤል ነው፣ አንደኛው ደግሞ እንትን ነው። ያቺኛዋ መድፍን ያመጣች መድፍና ሚሳኤልና መድፍ ሁለቱ ሊተላለቁ ሆነ። በመሃል በመድፉና በሚሳኤሉ ቁሜ እንዲህ ያኛው መድፍ ሲተኩስ ወደዛ እያልኩ ይሄኛው ደግሞ ሚሳኤል ሲተኩስ አቤት ይገርማል በጣም እያልኩ በምራቅ እያልኩ እያቀዘቀስኩ እሳቱን እዛ ማላለ በጣም የገረመኝ የአሜሪካ ፕሬዝዳንት የዛኔ ደግሞ እንተና ሚስትውሽ ማን ነበር ስሙ? የአሜሪካ ፕሬዝዳንት የመጀመሪያው መዝገቡ ላይ አስቀምጫለሁ። ጎበዝ ነው ግን ይመዘግባል ያስባል። ትራምፕ አይደለም የመጀመሪያው ኦባማ የሚባል ፕሬዝዳንት ነበራቸው። መቼ ነው አይደለም መሪው እሱን አለኝ። ሄድኩኝ ቤቱ እናቴ ሚስቱ ቡናውን አፍልታለች። ቤቱ አለቅለቃ ምን ብላ የጤፍ እንጀራ ነው ምግባቸው። የጤፍ እንጀራ ደረቁን ነው የሚበሉት፣ ጤፉ ተጋግሮ ሳይፈጭ። አያታዲ ተበረነን። ከዛ በኋላ እንዴት እንደሱ አለ። ጤፏና እንጂ እዚህ ደግሞ ጤፍ ይበቅላል። እዚያ ነው እንጂ አሜሪካ ነው እንጂ ማላለ ያንን አትምተኝ እንጀራ ተቆልሏል። ባለሙያ ናት ሚስቱ። እንደውም እንዲህ ልትወደኝ እንዲህ ማለች እንደመጥቀስ ስትለኝ አያበለጠ አይዞህ ኋላ አርባ ነው እኮ ራበህ ትበላላችሁ እኔ እኮ ገብቶኛል ታሪኩ ገብቶኛል እኮ ነው። እንዴት ነው ነገር ከማስታረቅ ነው ጠየቀው ሰዓት አይደል ታርቀው አይደገምም። ኧረ ይቅርበልኝ እናቴ አሰድበኝ ይቅርበልኝ። አልሰድብም ጉልበት ሰ አጃቢ ጎፋ ጥርስ አይሰበርም ነው እንዴ ቢራገጠ እሳቸውን ጉልበት ሰንበቅ እግዚአብሔር ይስጣችሁ። መልካም ቀደዳ ፈተናውን አለፈ። በቃ ፈተናውን አልፏል። በቃ እንግዲህ ጉልበት እኮ ይስም ነበር። እኔ እኮ ልጨርሰው ለአንተ ልጨርስ ይቻላል። ቆይ ቀጥላ ዳንተ ልጨርስ። ኦባማ የሚባላል አልኩ አሜሪካን ሀገር አልኩ ገረመኝ እኮ እሱ ጠርተውኝ እንግሊዝ ጋር ተጣልቶ እኔ እሱ ያውቃል። ጣፊ ነው ጣፊ ጎበዝ ነው። ዋላለ እየሰማኸኝ ነው? አጀበለጠ እየሰማኸኝ ነው ወይ? እኮ ሰማለሁ። ግድ የለም ኦባማ ነው ኦባማን ድንጋይ ነው ልቤ ይተረተራል። አንተስ በሉ ወዲህ በህደች ባለቤት ምን የመሰለ ታሪክ ያሳጨርሱልኝ። ግን ህዳ አይባልም ነበር እና አስታረከን። ከፍጃለሁ የለውም ሂሳብ ለራስ ነው ብዬ እኮ ብዬ ነው ሂሳብ ለራስ ነው። ለሞራላችን ነው እኛ ምን ሰራ ለህሊናችን ምን ሰው ለማስታረቅ ነው። ተኛ ታሪክ ተነስቶ ሰው እንዲታረቅ ነው። ለምን ነው የምተኛ? እኔ አልተኛም። ገና ቀን እኮ ነው። ይሄዱ እሺ በሉ እንግዲህ ለነገሩ ምረት ያምጣ። መርቁ ያላችሁ መስሎኝ በጎነት ያውርድ። አሜን። ጣፊው ግን ደህና ነገር ጽፋለ አይደል? ጥፊ ግድ የለ አያታዲ በል እንግዲህ ሰላም ያገናኘ በሉ። ቻው ሰላም ያገናኘ። ቻው አለኝ። ሰላም ያገናኘ። እናመሰግናለን። አትወርቅ ያለ አሁን እስራኤልና ኢራን ደግሞ ልከውብናል እኮ ነው። ምን ብለው እየተፋጁ ነው። አንተ ካልደረስክ በቃ ማለቃቸው የሰው ዘር ይጣፋል። አንተ መተሰለም ልሙት ተንገላተው እናንተ ባውነኛው እንደውም እኔንም ይዘውና ተብላል። ሊሞቱ ነው። ፈረሱ ተዘጋጅቶ ሁሉ ነገር
ነገር ተዘጋጅቷል። ስንቅ እራሱ 1 2 ወር 3 ወር ነው ቆይ ስንቅ ቀጥታ አሁን ወደ አሜሪካ